ትቀበላለህ ወይ አላት። ስለዚህ ለሄራኔስ አንዴ ስማኝ ልጨርስ። እኔ ሳወራ ለምን ተደርበህ ታወራለህ? እሺ ስታወራ ሰማሁ። ስለዚህ ስማ። እኔ ደግሞ ሳወራ ሄራኔስ ያለው ልክ ሔዋን ባለመታዘዟ ምክንያት ሞት ለዓለም ሁሉ ለሞት ምክንያት እንደሆነችው ሁሉ ድንግል ማርያም በመታዘዟ ምክንያት ለሰው ዘር ሁሉ ምክንያተ ድህን ሆናለች ይላል። ስለዚህ ይህንን በመታዘዟ ምክንያት ለሰው ዘር ሁሉ የመዳን ምክንያት ነች ብለህ ታምናለህ ወይስ አታምንም ነው? አሁን ሎጂካሊ ያስኬዳል፣ ግን እንዴት ነው የሚወሰደው ይሄ ነገር እንዴት ነው አንደርስታንድ የሚደረገው የሚለውን እንዲህ። ምክንያቱም ዛሬ ተነስቼ ቅድስት ድንግል ማርያም ኢየሱስ ክርስቶስን በመውለድ ወይም ደግሞ በመታዘዝ ቀና ሕይወት በማሳለፍ ማለት ነው ለእግዚአብሔር በመመቸትና ይህን ትልቅ ስራ በመስራቷ ለዓለም ሁሉ ምክንያት ድህን ነች ስትል ምን እያልክ ነው ያለው? የእኛ መዳን የተፈጸመው በማርያም መታዘዝ ዙሪያ ላይ ተመስርቶ እንደሆነ መልእክት ያስተላልፋል። ዊች ኢዝ ሮንግ። መሆን ያለበት እኛ የት ነው የዳነው ነው ጥያቄው። ማርያም ኢየሱስ ክርስቶስን ስትወልደው ነው። ስለ አንተ ትምህርት ቆይ አሁን እንዴት ነው የዳነው? ቆይ ስለ ነገረ ድህነት ትምህርት አይደለም። እንዴት ነው የምንረዳው ጥያቄ ውስጥ አይደለንም። ስለዚህ እያልክ ያለው ሄራኔስ ተሳስቷል፣ እንደዛ ማለት አልነበረበትም ነው። ሄራኔስ ያለውን ነው አንተ የምትለው እያልክ አታውራ። ሄራኔስ ስለሆነ የተናገረው። ስለዚህ የሄራኔስ ንግግር ስህተት ነው እያልክ ነው። እንዴት ተደርጎ ፐርሲቭ ይደረጋል? እንዴት ተደርገህ ነው የምትረዳው? የዓለም ሁሉ በጣም ቃል በቃል በመድኃኒዓለም። እሺ ዝቅ ብሎ ደግሞ ላንብብልህ። እኔ ይሄን እናንብብና ከአንተ ጋር ልጨርስ። ዘናዎት ኦፍ ዝቅ ከማለት ዮሐዴ እዛ ከመሄድ በፊት ለምን እንደማይቀበል ይንገረን። የሄራኔስን በመታዘዟ ምክንያት ማለቱን ለምን ደግሞ አትቀበለው? ማርያም በመታዘዟ ምክንያት ለዓለም ሁሉ የመዳን ምክንያት ሆናለች የሚለውን አረፍተ ነገር ስንወስደው የሚያስተላልፈው መልእክት ከመስቀሉ ስራ ጋር ትከሻ ለትከሻ የሚተካከል አይነት አስተምህሮ የሚያመጣ ስለሆነ እንጂ ለሄራኔስ አምጥቶበታል። አቤት ለሄራኔስ አምጥቶበታል። እንደዛ ኤክስፕሬሽኑ የዛ አይነት ባህሪ አለው እኮ ለሄራኔስ እንደዛ አምጥቷል። ወይም ደግሞ ሄራኔስ ሲያብራራ እንደዛ አድርጎ ሰው እንዲረዳ አድርጎ ነው ወይ የገለጸው? ሰዎች በዛ መልኩ ይረዱታል ብያ። እነማ ተረዱት? ለምሳሌ ማርያም ለእኛ ለመዳን ሁሉ ምክንያተ ድህን ነች ለዓለም ሁሉ ብለህ ስትወስደው ዋናውን ነገር ነግሌክት እንድናደርግ ያደርገናል ብዬ አስባለሁ። ዋናውን የመስቀሉ እነማንን አደረገ ነው ጥያቄ። ኤቭሪባዲ ለምሳሌ ጥቀስልኝ። አሁን እኮ ኦርቶዶክሶችና ካቶሊኮች በዚህ መሰረትም ጭምርም ነው ቤዛ የሚሏት ማርያምን አለ እንዴ? ከየቱ አንጻር? ከዚህ ጥቅስና ከዚህ አይነት አስተምህሮ አንጻር አለም እንዴ? እሺ እሱ ችግር መሆኑን በኋላ ታሳየኛለህ። ነገር ግን የሄራኔስ አገላለጽ ቤዛ የሚለውን ማለት ነው ከዚህ አንጻር ሲሆን ችግር እንዳለው ጠቅሰ ታሳየኛለህ በኋላ ዮሐዴ ካነበበ በኋላ ማለት ነው። አስቀድሞ ግን የሄራኔስ አገላለጽ እንዲህ ያመጣል እንድትል ያደረገ ከሄራኔስ ሌሎች ጽሁፎች አንጻር ነው ወይንስ አንተ ከተረዳው አንጻር? ከመጽሐፍ ቅዱስ አንጻር እንድንበት ከመጽሐፍ ቅዱስ አንጻር ታብራራለህ። መለስክልኝ። ከመጽሐፍ ቅዱስ አንጻር ስላልከኝ በቃ ታብራራለህ። አንተ ቅድም ምክንያት የሚለውን ወልዳ በማሳደጓ ምናምን ብለሃል አይደለ? እሱን ከመጽሐፍ ቅዱስ አሳየኝ። እሱን ማለት ከዚህ አንጻር ምክንያት ትባላለች የሚለውን ከመጽሐፍ ቅዱስ አሳየኝ። ምክንያቱም የሄራኔስን አገላለጽ በመጽሐፍ ቅዱስ መዝና አይ ከዚህ አንጻር ልክ አይደለም እያልክ ስለሆነ ያንተን አገላለጽ በመጽሐፍ ቅዱስ አሳየኝ። ለምሳሌ ሰይፍ በነፍስሽ ያልፋል ተብላለች ማርያም አለ እንዴ? ሰይፍ በነፍስ አንጻር ምክንያት ትባላለች የሚለውን አሳየኝ። ምክንያት ትባላለች ተብሎ መጽሐፍ ቅዱስ ውስጥ ጭራሽ አልጻፈም። ግን ታዲያ ካልተጻፈ አንተ ከዛ አንጻር ለምሳሌ በነፍስሽ ሰይፍ ያልፋል ስለተባለ ከዚህ አንጻር ምክንያት እላታለሁ ካልክ ቅዱስ ሄራኔስ ከመታዘዘው አንጻር ምክንያት ነች ሲል ምድረው ስህተቱ? የዲግሪ ጉዳይ ነው እኮ ብያለሁ እኔ እቀበለዋለሁ በኳሊፊኬሽን ብዬ እኮ ተናግራለሁ። የዲግሪ ጉዳይ ነው ያገላለጽ ጉዳይ ነው ያልኩት እኮ እንጂ ሙሉ በሙሉ ላይክ ሄሬቲክ ነው ብዬ የምጸየፈው ነገር አይደለም።
ነው እያልኩ ያለው። ግልጽ አይደለም? እሱንማ በምን አቅም ትለዋለህ? እሺ በቃ ዮሐዴ አንብበውና ከዛን የቤዛዋን በኋላ ተሰጠኛለህ ማስረጃ። ዮሐዴ ጨርስና ታብራራለህ ግን ብለኸኝ ነበረ። በኋላ ታብራራለህ ብለህ ለእኔ እሰጣለሁ ብለህ እንደገና ወደ እሱ መለስከኝ። ወደ እኔ ስትመለስ ታብራራልኛለህ። ይጨርስ ብዬ ነው። አደይ ነው ዘደይ ምንም ማውራት የለም ማለት ነው እዚህ ቤት። አሁን እያወራህ አልነበረ እንዴ? የምጠይቀኝ ነው መልሰው። ማውራት ለአንተ ምንድን ነው? እሺ ቀጥል። ዮሐዴ የራሱ ሀሳብ ማውራት ነው ለእሱ ማውራት ማለት። እንደዛ ከሆነ ዳንዬ ቤት ከፍተህ ነው የምታወራው እና እንቀጥል። እሺ ታወራለህ። ስለዚህ ልቀጥል። አሁን ስለ ሄራኔስ ነው የምናወራው። ፕሊዝ ትምህርቱ መጽሐፍ ቅዱሱ ምናምን እንዳትል፣ ምክንያቱም ስለ መጽሐፍ ቅዱስ ሌላ ጊዜ ሰዓት ወስደን ስለምናወራ፣ አሁን ግን የሄራኔስን ሀሳብ እንቀበላለን የሚሉ ፕሮቴስታንቶች ስለመጡ ሄራኔስ ባለበት ሴንስ እንቀበላለን ስለሚሉ ያንን ነው እየተናገርን ያለ ነው። እስቲ ጭራሽ ትቀበሉታላችሁ ወይስ አትቀበሉትም የሚለው እንመልከተው። ዘ ኖት ኦፍ ኢቭስ ዲስኦቢዲየንስ ወዝ ዩናይትድ ባይ ሜሪስ ኦቢዲየንስ ይላል። ምን ማለት ነው? ቀርብ አድርግልኝ ጽሁፉን። ዩናይትድ ዩናይትድ ባይ ሜሪስ ኦቢዲየንስ ምን ማለት ነው? እሺ ኖት የሚለውን አቅርብልኝ። ዘ ኖት ኦኬ፣ ማሰሪያው ማለት ነው። እሺ ኖት ኦፍ እሺ ኢቭስ ዲስኦቢዲየንስ የሔዋን ያለመታዘዙ ላይክ ጠቅለል አድርገን የምንይዝበት ፖይንት አይ ነው ልትለው ትችላለህ። እሺ ኢዝ ዩናይትድ ኖት ምንድን ነው? ኖት ስርዓት ክኖት ይሄ የሆነ ምንድን ነው የሚባለው? የሆነ አንጓ የሆነ የታሰረ ነገር እንደማለት ሊሆን ይችላል። በቃ የታሰረ ማሰሮ ወይም ደግሞ ቋጠሮ እንደማለት ነው። ቋጠሮም ሊሆን ይችላል። The notes of Eve's disobedience was united by Mary. ዩናይትድ የሚለውን ቃል አሳየኝ። አይታይም? ይሄ እዚህ ጋር ወዝ ዩናይትድ የሚለው ይታያል። ዩናይትድ እሺ፣ ባይ ሜሪስ ዲስኦቢዲየንስ እሺ፣ ተዋህዷል ብለን ባይ ሜሪስ ኤቪደንስ ነው፣ በማርያም መታዘዝ ማለት ነው። እሺ ችግር የለውም ቀጥል። እሺ ትቀበለዋለህ? ምን ማለት ነው? ተርጉመውና ይሄንን ብቀበለው ቴክኒካሊ ሮንግ አይደለም እኮ እያልኩ ያለሁት። ችግር የለውም። ምን ማለት ነው? ተርጉሞ መጀመሪያ ዳኒሻ። ኦኬ ለምሳሌ የሔዋን አለመታዘዝ በማርያም መታዘዝ ኦፍሴት ተደርጓል ወይም ባላንስ ተደርጓል ወይም ተጣፍቷል አይነት ነገር ብለን ልንወስደው እንችላለን። ኖትስ ኦፍ ዲስኦቢዲየንስ ነው የሚለው። የእሷ አለመታዘዝ በዚህኛው መታዘዝ፣ የሔዋን አለመታዘዝ በማርያም መታዘዝ ተጣፍቷል ወይም ደግሞ ይሄ ተበጥሶ የነበረውን ወይም ተቋጥሮ የነበረውን በድንግል ማርያም ምን ሆነ ነው? በድንግል ማርያም መታዘዝ ወይም ደግሞ ተስተካከለ አይደል? ኦኬ እሺ ኦኬ የሆነ በዛ መልኩ ያስኬዳል። ችግር የለውም። እሺ እኮ እሱን ትቀበለዋለህ። በድንግል ማርያም መታዘዝ ምክንያት በሔዋን የመጣብንን ባለመታዘዝ መጥቶብን የነበረውን ቋጠሮ በእሷ ተስተካክሏል ብለህ ታምናለህ? አሁንም ካይንድ ኦፍ ኤግዛጁሬሽን ነገር አለው ብዬ አስባለሁ። ይሄ አገላለጥ የተጋነነ ፖይንት አለው። ለምን የማርያም ሮል ሳይሆን በመስቀል ላይ የተሰራው ነው ብዬ አምናለሁ። ግን እንግዲህ እንደ ቋጠሮ እንደ ችግር ይታይ የነበረውን ነገር በማርያም ደግሞ ዩኒፎርም ሆኗል ተስተካክሏል ሲል ሊያስተላልፍ የፈለገው መልእክት ግልጽ ነው ማለት ማርያም ባደረገችው። ስለዚህ ትቀበለዋለህ ወይ ነው አንተ? አንደር ኮቴሽን እቀበለዋለሁ፣ ችግር የለውም። አንደር ኮቴሽን ማለት የሔዋን አለመታዘዝ በድንግል ማርያም መታዘዝ ተክሷል፣ ተስተካክሏል ብለህ ታምናለህ? እኔ ካሰ ብዬ የማስበው መስቀሉ ላይ የተሰራ ስራ ነው እንጂ ከዛ በፊት የነበሩ ነገሮች ሙሉ ተስተካከለ